ሃይንዴኒያም ሰዎች እንደምናላችሁ እንግዲህ ያው ሰሞኑን እንደምታዩት የ30 ቀን የአቮካዶ ቻሌንጅ እያደረግን ያለ ነው። እንግዲህ 30 ቀን አቮካዶ ቻሌንጅ ስንል ከሌሎች ሎ ካርብ ከሆኑ ምግቦች ጋር ከምሳ ጋርም ሊሆን ይችላል፣ ከራትም ጋር ሊሆን ይችላል፣ እንዲሁም ከቁርስ ጋር ሊሆን ይችላል ማለት ነው እንጂ ብቻውን ማለታችን አይደለም። ያውና ጥያቄ ልጠይቃችሁ ነው። ዛሬ ግን እዛው በቪዲዮ መጨረሻ ላይ ይሄንን ቪዲዮ ይዩት። ባለፈው ሳምንት በዚህ ሳምንት አፕሎድ ያደረኩት ማለት ነው። ዛሬ አይ ቲንክ 4ኛ ቀናችን መሆኑ ማለት ነው። እዩትና እኛን ጆይን አድርጉ። ወይ ደግሞ ይሄንን ቪዲዮ እየጠበቃችሁ ያላችሁ የትኛው ሰዎች ናቸው ወይ ደግሞ በምን አይነት ሁኔታ ያሉ ሰዎች ናቸው ይሄንን አቮካዶ መብላት የሌለባቸው የሚለውን ቪዲዮ ካቀረብክ በኋላ ጆይን አደርጋላችሁ። እንግዲህ ዛሬ በዚህ ቪዲዮ ላሳያችሁ ሞክሮ ምንድነው አዘር ጨርሶ መብላት የሌለባቸው ወይ ደግሞ ብላክ ካለባቸውም ደግሞ በጥንቃቄ በአነስተኛ መንገድ በምን ያክል መጠን መመገብ እንዳለባችሁ ዛሬ ይዤላችሁ መጥቻለሁ ማለት ነው። ባለፈው ሳምንት ባቀረብኩት የዚህ የአቮካዶ ቻሌንጅ የወሩ ማለት ነው 1 ወር ብንበላ ያለውን አስገራሚ የሆነ የጤና ጥቅም አቅርቤያለሁ ማለት ነው። ከዚህ ጋርም ደግሞ ከብለድ ታይፕ ጋር ያለውንም ደግሞ ዝርዝር ሀሳብ ስላስቀረብኩኝ በዛኛው ቪዲዮ ሄዳችሁ ማየት አለባችሁ ማለት ነው። ዛሬ አይ ሆፕ ይሄንን ቪዲዮ ካያችሁ በኋላ እንደዚህ መጠቅሳቸው ሁኔታዎች ካሉ ወይ ጨርሶ ነው አቮይድ ማድረግ አለባችሁ ማለት አትችሉም ማለት ነው። ወይ ደግሞ በመጠኑ ማድረግ አለባችሁ። በመጠኑም ከሆነ ደግሞ ምን ያክል የሚለውን ነገር ዛሬ ለመልስላችሁ መጥቻለሁ ማለት ነው። ተመልሼ እመጣለሁ። ስራች ለኢትዮጵያውያንና ለኤርትራውያን ከምግብ በተጨማሪ መወሰድ የሚገባቸው ሰፕሊመንትስ በዶክተር ዳንኤል ዮሐንስ ሁሉም አይነት ቫይታሚኖች፣ ኤሌክትሮላይት፣ ማዕድናት፣ ቫይታሚን ዲ3 እና ቫይታሚን ኬ2፣ ኦሜጋ 3 በእንቅልፍ ለሚቸገሩ ልዩ ስሊፕ ፎርሙላ በሀበሻ ቅመም የተዘጋጁ ለጉልበት ለቁርጥማት ህመም የሚሆኑ ኮምፕሊት ፕሮቲን ፓውደር ለጥፍር፣ ለቆዳ ጥራት፣ ለፀጉር ውበትና ርዝመት ቅባትና ሰፕሊመንት አብዛኛው ከተፈጥሮ እጽዋት ከሚገኙ ንጥረ ነገሮች ወይም ኢንግሪዲየንትስ የተቀመሙ ኦርጋኒክ ጂኤምኦ ከስኳር ከግሉተንና ከላክቶስ ነፃ የሆኑ በተሰሩበት በአሜሪካን ሀገር በኤፍዲኤ ልዩ ፈቃድ ካገኙ አምራች ላቦራቶሪዎች ውስጥ የተዘጋጁ በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን በመላው አሜሪካ፣ ኢሮፕ፣ ካናዳ፣ አውስትራሊያ እንዲሁም ደቡብ አፍሪካ ባላችሁበት ሆናችሁ በኢኮሜርስ ድህረ ገጻችን መግዛት ትችላላችሁ። ባላችሁበት እንልክላችኋለን። አሎ ስሜ እንግዲህ ዶክተር ዳንኤል ዮሐንስ ይባላል። የመድኃኒት ሕክምና ባለሙያ ነኝ። እንዲህ የመሰለውን ኳሊቲ የሆነ ጤና ቪዲዮ የሚቀርብበት ቻናል ነው። እንግዲህ መታችሁ ቪዲዮውን ሰብስክራይብ ያደረጋችሁ ቻናሉ ማለት ነው ሰብስክራይብ ማድረግ ቤተሰቦች ሁኑ። አብዛኞቻችሁ 60%ቻችሁ ቤተሰብ ናቸው አውቃለሁ፣ ግን ደግሞ ሰብስክራይብ አድርጋችሁ ሙሉ በሙሉ ቤተሰብ እንድትሆኑ ጋብዛችኋለሁ። እኔንም እንደመተባበር ነው፣ እንደገናም ቴንኪዩም እንደማለት ነው። እና እናንተም ደግሞ እንደዚህ አይነት ብራይት አይዲያ ያለው ጤና ወይ ሪሰርች እንዲሆን የጤና ኢንፎርሜሽን አቬሌብል ሲሆንላችሁ ለእናንተም ትልቅ ጥቅም አለ ማለት ነው። ለጤናችሁ ያላችሁ ሪስፔክት የሚያሳየ ቪዲዮ ደግሞ ደክሜ ማዘጋጀው ስለሆነ ታውቃላችሁ፣ ኳሊቲ የሆነ ብዙ ጥናት መሰረት ያደረገ ቪዲዮ ስለሆነ ለድካምህ ቴንኪው ለማለት ከፈለጋችሁ ላይክ ሳታደርጉ አትጡ። ወደ ቁም ነገር ውስጥ እንምጣ። በመጀመሪያ ደረጃ እንግዲህ አሁን ምናልባት እናሰምታችሁ ላታውቁ ትችላላችሁ፣ አቮካዶ አለርጂ ያላቸው ሰዎች አቮካዶ እንዲበሉ አይመከርም። እንግዲህ አንድም ደግሞ በምን ይታወቃል ሲባል በፕራይመሪ አለርጂ ካላችሁ አላችሁ፣ ግን ደግሞ ላቴክስ ፍሩት ሲንድሮም ይባላል። የላቴክስ አለርጂ ካላችሁ ስፔሻል ፕሮቲን ስላለው ያ ፕሮቲን በአቮካዶ ውስጥ ያለው ፕሮቲን ቺንቲኔሲስ ይባላል። እሱ ካለው ውስጡ አለርጂ ይፈጥራል እና በትንሽም ቢሆን ቆዳ ማሳከክ፣ ቲንግሊንግ አይነት ነገር እዚያ አፋችሁ አካባቢ ማበጥ ትጀምር፣ ምላሳችሁ ማበጥ ከጀመረ አለርጂ አለ ማለት ነው። ሌላ ደግሞ ከዚህ በተለየ ደግሞ አለርጂ የሚታወቀው ለምሳሌ አንጀታችሁ ጋር ማለት ነው። አንድ ጊዜ አቮካዶ ቦልታችሁ እንደዚህ ወደ የሚያጥወለወላችሁ ከሆነ የሚያስመልሳችሁ ከሆነ እንደገና ደግሞ ወዳችሁ በጣም ያማችሁ ከሆነ አለርጂ አላችሁ ማለት ነው። አንዳንድ ጊዜ ቆዳችሁ ላይም ራሱ እንደ ሃይ ወይ ደግሞ እንደ ኩፍታ ሊያወጣ ስለሚችል ይሄ እንግዲህ መሰረታዊ የሆነ አለርጂ እንደዚህ አይነት አለርጂ ያላችሁ ጨርሶ ነው ማስወገድ አለባችሁ። በተለይ
ይሄ የመሆኑበት ምክንያት ክሮስ አለርጂ የምንለው ነገር አለ። ለምሳሌ ላቴክስ ላይ አለርጂ ካላችሁ ክሮስ ሪአክቲቪቲ የሚባል አለ። ሌሎቹ ፍሩቶች ለምሳሌ እንደ ባናና አለርጂ ያላችሁ፣ ኪዊ አለርጂ ያለባችሁ፣ እንደ ቸስነት የመሳሰሉ ነገሮች አለርጂ ካለባችሁ አቮካዶ ለእናንተ አይሆንም ማለት ነው። በተቻለ መጠን ማስወገድ ያስፈልጋል። በተለይ ፒፕል ዊዝ ሲግኒፊካንት ላቴክስ አለርጂ ኢቭን ቴስት እንኳን ሳትደረጉ ከሆነ ከ30 እስከ 50% ላቴክስ አለርጂ ያላችሁ ሰዎች በክሮስ ሪአክቲቪቲ ምክንያት ለአቮካዶ፣ ለባናና፣ ለኪዊ ነልችዝናት በዚህ መልኩ አለርጂ ስለሚሆኑ ለእናንተ አይመከርም። በሁለተኛ ደረጃ እንግዲህ አሁን በተቻለ መጠን ማስወገድ እመርጣለሁ እኔም ብጠይቁኝ። ግን አሁን አንዳንድ ኒውትሪሽን ባለሙያዎች ወይ ደግሞ ኒውትሪሽን ኤክስፐርት ወይ ደግሞ የኪድኒ ስፔሻሊስቶች የኩላሊት በሽታ ያለባችሁ ሰዎች አቮካዶ በጣም በሊሚትድ አማውንት ወይ ደግሞ ጨርሶ ነው የምታስወግዱ እንደኔ ምክሬ ነው። ለምንድነው የሚሆንበት ምክንያት ነው አቮካዶ ውስጥ በጣም ከፍተኛ የሆነ የፖታሲየም ከፍተኛ አማውንት ከፍተኛ ስለሆነ ሃይፐር ካልሲሚያ ሪስክ ሊፈጥር ይችላል ማለት ነው። እንግዲህ ለምንድነው ያ ከፍተኛ የሆነ ፖታሲየም ካለ በኪድኒያችሁ በኩል እንደሚገባ አይወጣም። ለምን የሚሆንበት ለምሳሌ ከ345 እስከ 364 ሚሊግራም ፖታሲየም በአንድ ሁለተኛ አቮካዶ ውስጥ ይገኛል። በሌላ አባባል አንድ ሁለተኛ አቮካዶ ማለት አንድ ግማሽ ኩባያ ማለት ነው። እንግዲህና በተቻለ መጠን ደግሞ እንደዚህ ከፍተኛ ክሮኒክ ኪድኒ ዲዚዝ ያላችሁ በተለይ ስቴጅ 3 እስከ ስቴጅ 5 የተባላችሁ በተለይ ደግሞ ዳያሊሲስ የምትወስዱ ከሆነ ጨርሶ ለእናንተ ስለማይሆን ምክንያቱም የምታደርጉ ከሆነ ልባችሁ ላይ ይሄ የሄርት አርቲሚያ ሪስክ ሊፈጥር ይችላል ማለት ነው። የልባችሁ የነርቭ ሲግናል የመዛባት ነገር ሊፈጥር ስለሚችል ለእናንተ አይሆንም ማለት ነው። በሶስተኛ ደረጃ ደግሞ IBS ያላችሁ ማለት ነው። ይሄ ኢሪቴብል ባውል ሲንድሮም ወይ ደግሞ በተለምዶ ከዚህ ጋር በተገናኘ ከአንጀት ጋር በተገናኘ የሎው ፉድ ማፕ ወይ ደግሞ FOD MAP የሚባል የምግብ ይሄን በአነስተኛ መንገድ መመገብ ያለባቸው ማለት ነው። ውስጡ ይሄ ሁለት አይነት ፖሊሎስ አሉ። ሴንሲቲቪቲ የሚባል POLY የሚባል ፖሊሎስ። እንግዲህ ይሄ ፖሊሎል ማለት ሁለት አይነት አሉ። በፊት የምናውቀው የነበረው እንደውም ረጅም ጊዜ በኒውትሪሽን ሳይንስም ደግሞ ይሄ ሶርቢቶል የሚባለው አብሮ ነበር። አሁን ግን በቅርቡ ደግሞ ፐርሲቶል የሚባለው አብሮ ማለት እነዚህ ሁለቱ አብሮ ይሄንን አንጀት የማቁሰል ባህሪ ስላላቸው በተለይ በ30 እስከ 60 ግራም ያክል ውስጥ ይገኝበታል ማለት ነው። በአንድ ሶስተኛ አቮካዶ ማለት ነው። ስለዚህ ያም ትልቅ ነው። በተቻለ መጠን ደግሞ በጣም በከፍተኛ መንገድ ወደ 40 ግራም ወይ ደግሞ ግማሽ አቮካዶ ወይም ከዛ በላይ የምንወስድ ከሆነ ደግሞ የበለጠ ችግር ይፈጥራል ማለት ነው። ይሄ እንዴት ነው የሚገጠው? እንግዲህ አንዳንድ ጊዜ ከባድ የሆነ አብዶሚናል ወይ ደግሞ የሆድ ህመምና ወደ ተቅማጣማ ነገር ወይ ደግሞ ሰገራችን የማቅጠን ነገር ስላለ IBS ደግሞ በተረፈ ያላችሁ ወይም ደግሞ ኮላይተስ ያለባችሁ ሰዎች ያን ነገር ሲያባበሰው ታይቷል ማለት ነው። ለእነዚህ ሰዎች በጣም እንደው በአነስተኛ መንገድ ካማራቸው አዘዋይስ ግን ጨርሶ ማስወገድ እንዳለብን ነው የምናውቀው ማለት ነው። በአራተኛ ደረጃ ደግሞ እንግዲህ ሎው ፋት ዳይት ላይ የሚሆኑ ሁለት ካታጎሪዎች አሉ። አንዱ ናቹራሊ የፓንክሬታይተስ ነው ማለት ነው። የፓንክራቲክ ግላንድ ይሄን ኢንሱሊን የሚያመርተው ፓንክራቲክ ግላንድ ጣፊያችን ሲያውጣት ኢንፍላሜሽን ሲኖረውና እንደገናም ደግሞ ቢለሪ ፕሮቶኮልስ አሉ የሐሞት መያዣውን እና የሐሞትን ትሉ ማለት ነው ቱቦውን በተመለከተ ችግር ካለ ከፍተኛ ወይ ደግሞ ሐሞት ራሱ ሐሞት ራሱ ቢለሪ ግላንድ ራሱ ማለት ነው መያዣው ጎል ብላደሩ ከወጣ በዛ መንገድ ሃይ ፋት አይመከርም ማለት ነው። ስለዚህ በጣም በተቻለ መጠን 15 ግራም ፋት ፐር 100 ሚሊግራም ነው እንግዲህ አቮካዶ ያለው በጣም ሃይ ፋት ነው ማለት። ስለዚህ ለእነዚህ አይነት ሰዎች አይመከርም። በተለይ ገና የጀመረ አኪዩት ፓንክሬታይተስ ከሆነ ወይ ደግሞ የፓንክሬታይተስ ኢንፍላሜሽን ያጋጠመው ከሆነ እንደገናም ደግሞ ሰርተን ጎብላዶች ችግር ያለባቸው ሰዎች ክሊኒካሊ በጣም ወዲያውኑ ከፍተኛ ፋት ያለው ምግብ እንዳይመገቡ ይመከራሉ። ከነዛም አንዱ አቮካዶ ነው ማለት ነው። ስቲል ደግሞ ኦንጎይንግ ፕሮብሌም ካለ ለምሳሌ ጎልብላዳችሁ ወጥቶ ከሆነ በሰርጀሪ ምክንያት
በተፈጠረ ምክንያት ያም በዛ ምክንያት ሬስትሪክት ሆናችሁ ከሆነ አቮካዶ በጣም በሊሚትድ በሆነ ነገር እንደው 1/3ኛውን እንኳን 1/4ኛውን እንኳን ከበላን ያ በዶክተር ክትትል መሆን አለበት ማለት ነው። አንዳንድ ጊዜ ደግሞ ከሌሎችም ኳሊቲ ፋት ጋር አብረን አቮካዶ ስለምንበላ ለምሳሌ ከኦሊቭ ኦይል ጋር ከነቶች ጋር ከሌሎችም ኦሊቭ ራሱ ነገሮች ጋር ከቺዝ ጋር አብረን የምንበላው ከሆነ ቢያንስ በቀን አንድ ግማሽ አቮካዶ ወይ ደግሞ ሙሉ አቮካዶ ካለ ከበቂ በላይ ነው ማለት ነው። ለምሳሌ በዚህ በካምፔን ውስጥ ወሩ ሙሉ አቮካዶ እንበላለን ስንል ከመጠን በላይ አይደለም የምንበላው ማለት ነው። ስለዚህ አንድም እነዛ የጠቀስኳቸው ወይት ለመቀነስም በነዛ ደግሞ ክሪቲካል የሆኑ ሜታቦሊክ ሲንድሮሞችን እንደ ኢንሱሊን ሬዚስታንስን እንደ ፋቲ ሊቨር ዲዚዝን ኢቨን ኮሌስትሮልን ለማሻሻል ከፍተኛ ጥቅም ስላለው በዛ አንጻር ያለውን ጥቅም ለማግኘት መብዛት የለበትም። ስለዚህ ቢያንስ ግማሽ ምክሬ ነው። ከዛ በላይ ደግሞ ሆነ ከተባለ ራሱ ምክንያቱም ለምሳሌ ምሳና ቁርስ ብለው ከሆነ አንዱን ለምን ትላላችሁ? ለሁለት ከፍለን እንሸገሽገዋለን። ቁርስም ደግሞ መጨመር ከፈለጋችሁ ለሶስት ከፍለውና 1/3ኛውን ቁርስ ላይ 1/3ኛው ምሳ ላይ 1/3ኛውን እራታችን ላይ ብናደርገው ጥሩ በቂ ነው። ያን የጠቀስኳቸውን በዛ ቪዲዮ የጠቀስኳቸው በካምፔኑ ቪዲዮ የጠቀስኳቸውን ጥቅሞች ለማግኘት ግዴታ ሙሉን አቮካዶ መብላት የለብንም ማለት ነው። ብዙ ጊዜ በአንድ ሚል ላይ ግማሹን አቮካዶ ነው በላው ማለት ነው። በዛ እናደርጋለን። ስሙዚ የምትጠጡም ከሆነ በተለያየ መንገድ የነገራችሁኝ ያላችሁን 1/4ኛውን ወይ ደግሞ 1/2ኛውን ከበቂ በላይ ነው ማለት ነው። እንግዲህ ሌላው ደግሞ አናሳቢ ሆኖ እንግዲህ የምግብና መድኃኒት ያለው ሪአክሽን ነው። አቮካዶ በውስጡ ከፍተኛ ቫይታሚን ኬ ያለው ወይም ኬዋን መለበት በተለምዶ ማለት ነው። ከአንድ እንኳን ማለት ከአንድ ሁለተኛ አቮካዶ ወይ ደግሞ በተለምዶ 100 ግራም ወይ ደግሞ ግማሽ ኩባያ አቮካዶ ከ14 እስከ 21 ማይክሮግራም ቫይታሚን ኬዋን ስላለው በተለይ ደግሞ እነዚህ የዋርፍሪን ወይ ደግሞ የደም ማቅጠኛ መድኃኒት የምትወስዱ ሰዎች የአይኤንአር ነምበራችሁን በከፍተኛ መንገድ ዝቅ ያደርገዋል ማለት ነው። በተለይ በተከታታይ ሁለት ብትወስዱ ከሆነ አዘርዋይስ ምን ይሆናል? ልክ አሁን አረንጓዴ ቅጠላ ነገሮች በሙሉ ቫይታሚን ኬ ዋን ስላላቸው የዋርፍሪንን መጠን ስለሚያዛባ አይኤንአሩን ዝቅ ያደርገዋል። ስለዚህ ያ እንዲሆን በተቻለ መጠን ኮንስታንት መሆን አለ ማለት ነው። አቮካዶ ከጀመን ማቋረጥ የለብንም፣ ማብዛት የለብንም። 1/4ኛ አቮካዶ በሚል አድርገን በተከታታይ ሳናቋረጥ አለብን። አዘርዋይስ ደግሞ ሁሌ ተግባርና እንደ ልብ ማይገኝ ከሆነ ደግሞ አቮካዶንም ራሱ ከምግብ ጋር መጨመሩ ትክክል አይደለም ማለት ነው። እንግዲህ ሌላው ከፖታሺየም ውስጡ ስላለው ሌሎች መድኃኒቶች ጋርም ደግሞ ሊጋጭ ይችላል። ለምሳሌ ቅድም እንደነገርኳችሁ ከአንድ ጥሩ ሳይዝ ከምንለው አቮካዶ ከ345 እስከ 690 ሚሊግራም ያክል ውስጡ ፖታሺየም ይኖራል ማለት ነው። ስለዚህ ምን እናድርግ? እነዚህ ኤሲ ኢንሂቢተርስ የሚባሉ ለብለድ ፕሬሸር መድኃኒት የምንወስዳቸው አሉ፣ ደም ግፊት ማለት ነው። ለምሳሌ እንደ ላሲኖፕሪል፣ ካፕቶፕሪል እነዚህ የመሳሰሉ መድኃኒቶች እንደገናም ደግሞ ኤአርቢ ኢንሂቢተርስ ይባሉ አሉ። ደግሞ እነዚህ ደግሞ ለብቻቸው እንደ ሎሳርታን እንደ ቨልሳርታን የመሳሰሉ መድኃኒቶች ከአምሎዲፒን ጋር በተቀላቀሉ አሉ፣ ካልሲየም ቻናል ብሎከርስ። እነዛን የመሳሰሉ መድኃኒቶች የምንወስድ ከሆነ አቮካዶውን ቢያንስ 1/4ኛውን ብቻ በ24 ሰዓት ውስጥ የሚፈቀድልን። አዘርዋይስ እንደዚያ መድኃኒት ወስዱ ከሆነ ብለድ ፕሬሸራችሁን በጥንቃቄ ቼክ ማድረግ ያስፈልጋል ማለት ነው። በተረፈ ሌሎች ደግሞ የምንወስዳቸው የኩላሊት ወይ ደግሞ የልብ ወይ ደግሞ በተለይ ደግሞ የብለድ ፕሬሸር መድኃኒቶች አሉ። ፖታሺየም ስፔሪንግ ዳይሬቲክስ እንላቸዋለን እንደ ስፒኖላክቶን፣ እንደገና ደግሞ ሜሎራይድ እና ትራያምትሪ የመሳሰሉ መድኃኒቶች። እነዚህ መድኃኒቶች በጣም ኩላሊታችን ፖታሲየም እንዲያስቀርና መልሶ እንዲመጥ ስለሚያደርገው የፖታሲየም ሌቭላችን በምግባችን ውስጥ ከፍ ካለም እዛው በደብላችሁ ውስጥ እንዲጠራቀም ይሆናል ማለት ነው። ከዚህ የተነሳ ብዙ በጤናችን ላይ ኮምፕሊኬሽን ስለሚያመጣ አይ ሆፕ ይሄ በጣም ጥንቃቄ እንድታደርጉ የሚረዳችሁ ይመስለኛል። በተረፈ ሌሎች አይነት መድኃኒቶች ጋር ለምሳሌ ከሜትፎርማን ጋር የተለያየ መድኃኒቶች ጋር ያለውን ነገር አንዳንድ ሰዎች እንደዛ ብለው ይናገራሉ ያለምንም መረጃ። እሱ ላይ ችግር የለም። ግን እነዚህ ከላይ የጠቀስኳቸው ነገሮች ካሉ ወይ በጥንቃቄ ውሰዱ ያልኳችሁ ላይ በጥንቃቄ ጨርሶን አስወግዱ ያልኳችሁ ላይ ደግሞ ማስወገድ አለባችሁ ማለት ነው። አይ ሆፕ ይሄ አሁን ሙሉ ግንዛቤ እንደሰጣችሁና ይሄን የ30 ቀን የአቮካዶ ቻሌንጅ ማን እንደሚሳተፍ ማን መሳተፍ እንደሌለበት በግልጽ ያወቃችሁ ይመስለኛል።
በተረፈ የሚያጠቡ ሰዎች ገና ሊወልዱ የሚያስቡ ሰዎች እነሱ ላይ ችግር የለውም። ህፃናቶች ከ12 ዓመት በላይ ያሉ አንድ አራተኛ አቮካዶ የበሉ እስከ 18 ያላቸው እስከ ግማሽም ድረስ መጠቀም ይችላሉ ማለት ነው። ይሄንን ነገር እንደ አንድ የምግብ ዘርፍ ከለመድ ነው ጥቅሙ ስለምታዩት በጣም እንደምትደግሙ ተስፋ አደርጋለሁ። በሌላ ቪዲዮ እስካገኛችሁ ደህና ሁኑልኝ።